ኑሮት ያልተባረከ ሊሆን ይችላል። ገንዘቡን በተለያየ መንገድ ሊያመጣው ይችላል። ሰርቶ የሚያምጣው፣ አታሎ የሚያምጣው፣ በየትኛው መንገድ ያምጣው ሰው ገንዘብ ሊኖረው ይችላል። ገንዘብ አለው ማለት ግን ተባርኳል ማለት አይደለም። በረከት ሊያመጣ ይችላል። ያንን ግን ቢሊዮነር ሆኖ ፈጽሞ በረከት በህይወታቸው የሌለ ሰዎች አሉ። ዝነኛ ሆኖ ፈጽሞ በረከት በህይወታቸው የሌለ ሰዎች አሉ። ደስተኞች አይደሉም። they are not happy, they are not enjoying it። ሰው ይጮሃል ሰው፣ እነሱ በግላቸው ስቃይ ኑሮ ነው የሚኖሩት። በረከት ለዚህ ነው ሚስጥር ነው የሚባለው። ለዚህ ነው ሚስትሪ ነው፣ ከአምላክ የሚሰጥ ነው። ሽሮ ይጣፍጣል አንቺ ቤት ስበላው፣ እዛኛው ጋር ከበላሁት ጮማ አንቺ ቤት የምበላው ሽሮ ግን የተለየ ነው። ዘይቱ ቶሎ አያልቅም፣ ጤፉ ቶሎ አያልቅም። ደስታ አለ ቤት ውስጥ፣ ሰላም አለ ቤት ውስጥ እና በረከት it's different። ፈጣሪ እግዚአብሔር ምን አለ መሰለሽ፣ እንደዚህ በሉና ባርኳቸው አለ። እግዚአብሔር ይባርክህ ይጠብቅህም፣ እግዚአብሔር ፊቱን ያብራልህ ይራራልህ፣ እግዚአብሔር ፊቱን ወደ አንተ ያንሳ ሰላምም ይስጥ ብላችሁ ባርኳቸው እኔም እባርካቸዋለሁ። ስለዚህ እሱ ራሱ ቃላቶቹ መውጣት እንዳለባቸው አዟል ማለት ነው። ራሱ ነው ባርኩ ያለው። ስለዚህ ገንዘብ አይደለም በረከት፣ ገንዘብ ግን ሊያመጣ ይችላል። ዝና አይደለም በረከት፣ ዝናን ግን ሊያመጣ ይችላል። በረከት የተለየ ነው። ሰላም አለው፣ ደስታ አለው፣ እርካታ አለው። ማጣት የለበትም። አትጨነቂም፣ አትቸገሪም። ችግሮችን ይሞላልሻል። በረከቱ የሚስባቸው ነገሮች አሉ። የሱ ስጦታ ነው። ትንሿን ነገር አብዝቶልሽ 2 ዓሳና 5 እንጀራን ለ5,000 ሕዝብ እንዲሆን አድርጎ ያኖራል። ከዛ ደግሞ ለሌሎች እንድትሰጪ ደግሞ መትረፍረፍ ደግሞ ይመጣል። በረከት ንጹህ ነው። በፊትሽ ቢቀርበው ገበታ ንጹህ ነው። በልተሽ ይስማማሻል፣ ደስ ይልሻል። ምክንያቱም እዚህ ውስጥ አመጽ የለበትም። እዚህ ውስጥ የሰው እንባ የለበትም። ሀብትሽ ውስጥ ያለሽ ነገር ውስጥ ግፍ የለበትም። ግን ግፍ ያለበት ገበታ ሊሆን እኮ ይችላል። ግፍ ያለበት ሀብት ሊሆን ይችላል። የሰው እንባ ያለበት ሀብት ሊሆን ይችላል። ሀብትን እየተቃወምን አይደለም፣ ብልጽግናን እየተቃወምን አይደለም። የተባረኩ ሰዎች፣ እግዚአብሔር ሀብታም ያደረጋቸው ሰዎች እንኳን ሆኖ ያስፈልጋሉ። ሁሉም ሀብት ግን ንጹህ ነው ማለት አይደለም። ይገለኛል ብሎ መፍራት አይደለም። ቴሪፋይድ መሆን አይደለም። ይሰማኛል፣ ስለዚህ ይህን አልናገርም። ያየኛል እሱ፣ ስለዚህ ይህን አላደርግም። የቤት ሰራተኛዋን አትበድያት፣ ያይሻል። ቤት ውስጥ ጓዳሽን ያለ እሱ። ከስራ ያለውን ሰራተኛ አታስጨንቀው፣ ያይሃል፣ የሚፈርድለት አለው። እና ፈርሃ እግዚአብሔር ማለት እሱን እያሰብሽ ከመናገር መቆጠብ፣ እሱን እያሰብሽ ግፍ ከማድረግ መቆጠብ፣ እሱን እያሰብሽ ክፉ ነገር ማድረግ ስትችይ አለማድረግ ነው። በሱ ፊት እንደምትኖር ያስበሽ እሱን ማክበር፣ ከፍተኛ ዲፕ የሆነ ሪስፔክት ማለት ነው። አንዳንድ ጊዜ ሰዎች